ሁለት ፎቶዎችን አሳያችኋለሁ። የመጀመሪያው እዚህ ጋር የምታዩት ፎቶ ነው። አንዳንድ ሰዎች እዚህ አካባቢ አፍንጫቸው ጋር ማለት ነው ኢቭን ጉንጫቸው አካባቢ እንደዚህ የሚታዩ ነጫጭ ነገሮች ወይም ቢጫ የሚመሳሰሉ ነገሮች አሏቸው። እነዚህ ነገሮች አንዳንድ ሰው እንደ ጫን ሲያደርጋቸው ትንንሽ የክር የመሳሰሉ ነገሮች ፍጭጭ ያሉ ይወጣሉ። በእንግሊዘኛው አጠራር ሴባሺየስ ፊላሜንት ይባላሉ ማለት። ሌላው እዚህ ቆዳ ላይ የምናየው ነገር ምንድነው? የቆዳው ቀዳዳዎች ወይም ፖር የምንለው ማለት ነው በደንብ ጎልተው ይታያሉ። በተነጻጻሪው ደግሞ እዚህ ጋር ያለውን ቆዳ ደግሞ ተመልከቱ። የቆዳው ቀዳዳዎች በፍጹም አይታዩም። ሁለተኛ ደግሞ እዛኛው ቆዳ ላይ እንዳየናቸው እነዛ ነጭ ነገሮች ወይም ቢጫ እንደ ክር የሚመሳሰሉት ነገሮች እዚህ ቆዳ ላይ በፍጹም የሉ። ሳይንሳዊ በሆነ መንገድ እንዴት አድርጋችሁ እንደዚህ አይነት ቆዳ ካላችሁ ወደዚህኛው መቀየር እንደምትችሉ አሳያችኋለሁ ማለት ነው።